ይህንን ጥያቄ ቀጣዩ ትውልድ እያስፋፋው እያበዛው እያገዘፈው ይሄዳል። እርቃናቸው ነው የሚቀሩት። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ዘመን ዘመቻ ተከፍቶባት አያውቅም። ክርስቲያን ተዋሕዶ ሚሊዮን ፕሮቴስታንት ሚሊዮን ካቶሊክ ሚሊዮን ክርስቲያን ናት ወይ? ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እያስፋፋች ነው። በቀልን ምን እያደረገች ነው? አዎ ተበቀሏቸው እያለች እኮ ነው። ስፔሻሊ ደግሞ አማራ ብላ ጠርታ፣ ክርስቲያን ብላ ጠርታ፣ ኦርቶዶክስ ብላ ጠርታ የነውረኝነት ጥግ፣ የብልግና ጥግ፣ የማህይምነት ጥግ፣ የድንቁርና ጥግ፣ የበታችነት ስሜት የሚያሰቃያት ሴት ናት። ይሄ እኮ ሩዋንዳ ላይ ጭፍጨፋ ከቀሰቀሱት ሰዎች በላይ እኮ አይተናነስም እኮ። ከፍለህ ያመጣውን ሰው ኋላ ላይ ሲያጣ ተከፍሎ ትሄዳል። አየው አይደለ? ይሄም አይደለም። ደብተራዎች ደግሞ ባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት እዛ ቤት ያላችሁ ሰዎች ቁርጣችሁን ወቁ። ማወቅ ያለባችሁ ምንድነው? ልጅቷ ገብቷታል። ከፈለገች ኦርቶዶክስ፣ ከፈለገች ድንጋይ ብታመልክ፣ ከፈለገች የፈለገችውን ብትሆን ነው የሚሻላት። መኪናውን በሙሉ ነው የሚያረሰው፣ ፍንዳታው ማለት ነው። በግድ አምቀ ያስቀመጥከው ነገር መጨረሻ ራስክን ነው የሚያለው። አንገቷን ደፍታ እኮ ከቤተሰብ ተለይታ እኮ ለ11 ወራት ከዛ በፊት እኮ ውስጡን እኮ ጨርሳለች እኮ። ጨጓራ ቢያምህ ክሊኒክ ሄደህ ትታከማለህ። ጉንፋን ቢያምህ ጤና ጣቢያ ትሄዳለህ። የበታችነት ስሜት ውስጥ ስትሆን፣ በበታችነት ስሜት ውስጥ ስትሰቃይ በምን ትታከማለህ? እንደተባለው የአስቴር በዳኔን አቋም የሚገልጸው የበታችነት ስሜት መሰማት የሚለው ነገር ነው። ምክንያቱም ይሄ የበታችነት ስሜት ነው ብዙዎች ጋር ያለ ነው። በነገራችን ላይ ጥቂት የማይባሉ ግለሰቦች ጋር ያለ መልከታ ነው ይሄ የበታችነት ስሜትና ምን ያስደርጋቸዋል መሰላችሁ? በቃ እኩል ናችሁ ራሱ እየተባሉ የበታችነት ስሜት የሚሰማቸው ግለሰቦች አሉ። ያ ደግሞ ከትርክቶች የሚመነጭ ነው። እኛ እንደዚህ ተደርገን እየተባለ ያደገ ሰው አድጎም ያ የበታችነት ስሜት ነው የሚሰማው። ሁሉ ነገር አስተካክሎ የትና ይደርሱ። አሁን እሷ ታዋቂ ናት፣ ተጽዕኖ ትፈጥራለች ምናምና ቢያንስ በአርቲስትነቱ ሰርታለች፣ ጨፍራለች፣ ዘፍናለች፣ ዋቴቨር እንትን በአርቲስትነቱ በስራው በምኑ በሙያው እንደገና በፖለቲክሱ በጋዜጠኝነቱ ምናምን የሰራች ናት። ስቲል ግን የበታችነት ስሜት ውስጥ አለችና ኢቭን ዛሬ ላይ የነፍጠኛውን ስርዓት ነው የምንዋጋው እያሉ የሚናገሩ መሀይማን አሉ። ሪያሊቲውን ነው የምነግራችሁ። ዛሬም ቢሆን ትግላችን እሱ ነው የሚሉ እና ዛሬ የባላባትና የጭሰኛ ስርዓት ምናምን የነፍጠኛ ምናምን ስርዓት ያለ አድርገው ነው የሚያስቡት። ኢንፋክት በንጉሱም ጊዜ ይሄ ነገር በጣም ቀንሶ ሊጠፋ ሲል አካባቢ ነው ደርግ መጥቶ ሙሉ ለሙሉ ቋጨው መሬት ላራሹ ብሎ ኢንፋክት 50 ዓመት ምናምን ሆነው እኮ ካቆመና ዛሬም ድረስ እዛ ላይ ያሉ ባልተወለዱበት ዘመን ራሱ ልክ የሚያስቡ እንደዛ አይነት አስተሳሰብ ያላቸው በጣም ብዙ ሰዎች አሉና ይሄ እንደ ቀላል የሚታይ ነገር አይደለም። በነገራችን ላይ በጣም ሰርስሮ የገባ የሌላውን ጠላት ራሱ ወደ እስከ ማሳደድ ድረስ ማለት ነው። የለም እኮ ያ ጠላታው እነሱ የሚሉት አንድ ሃይማኖትና አንድ ብሔር እንትና ለምናምን የሚሉት ስርዓት በቃ በትንሹ ልታነሱት የምትችሉት ራሱ በነገስታቱ ጊዜ ምናምን ነው። እሱም አንድ እንዲህ ጅምላ ፍረጃ ውስጥ የሚታይ አይደለም። ግን እዛ ውስጥ ናቸው ስቲል ያሉት። ደርግ መጣ። የደርግ ጊዜም እኮ ጉዳዩ ሌላ ነው። የደርግ ጊዜ ራሱ ማለት ነው። የደርግ ጊዜ ላይ ምን ነበረ ሁኔታው? በቃ የኮሚዩኒዝም አስተሳሰብ ነው። በግድ ውትድርና ምልመላ ነው ምናምን ይሄ አብዮቱ ምናምን ብሎ ብዙ በቃ ይሽብር ምናምን እሱ ነው እንደ ጠላትነት የሚታየው። ግን ስቲል እነሱ ያሉት እዛ ነፍጠኛው ስርዓት ምናምን እንትን ላይ ነው። ኢህአዴግም መጣ እዛ ላይ ነው ያሉት። ብልጽግና መጣ እዛው ላይ ነው ያሉት። ያው እዛ በቃ ድሮና ይሄ ነገር በጣም እኔ እንጃ ውስጣቸው ገብቷል። በቃ ያን ሊፋቱት አልቻሉም። 100 ዓመትም የዛሬ 100 ዓመትም እዛው ላይ የሚሆኑ ነው የሚመስለኝ የልጅ ልጆቻቸው ራሱ ማለት ነው። አንዳንድ እንደዚህ አይነት አስተሳሰብ የሚያራምዱ ሰዎችና ስቲል ያ የበታችነት ስሜት አስተሳሰብ ውስጧ የገባ ይመስለኛል። ምናልባት አውቃው ይሁን ሳታውቀው
የሚመክሯትም ሰዎች ይሆኑ በዙሪያ ያሉ ሰዎች ወደዛ አይነት አስተሳሰብ ውስጥ ሳይከቷት የቀሩ አይመስለኝም። ሞሮፍ ኢትዮጵያኒስት ሆና ነበር ራሷን ስታቀርብ የነበረው። አሁን ላይ ወደ እንደዛ አይነት አስተሳሰቦች በከፊሉ ሳትገባ የቀረች አይመስለኝም። ሁለት ልብ ነገር የመሆን ነገር ይመስለኛል። እንግዲህ ትወጣው ራሷ ትወቁ። እንደዛ አይነት ምልከታዎች ነው ማየው እኔ። ምን ትላላችሁ እናንተ? እዚህ ጋር ደግሞ ሴቷ ሞጣ ናት እያሏት ይገኛሉ። እስቲ እንስማው እሱን። አስቴር በዳኔ ቀደም ብላ የተናገረችው ንግግር ርዕስ ሆኗል። አስቴር በዳኔ ማለት ሴቷ ሞጣ ቀራኒዮ እንደዛ ተብላ ልትገለጽ የምትችል ሴት ነች። አሁን ትልልቅ ጦርነቶችን ያስነሳውና ትውልዱን የበላበት ምክንያት ምን እንደሆነ ታውቃለህ? ምን እንደሆነ ታውቃለህ ወይ ትለዋለች። የሆነ ብሔረሰብና የሆነ ሃይማኖት የአገር ባለቤት ነኝ ብሎ ተቀምጧል። ድሮ ፌዴራሊስቶች ሲሉት በዚህ ልክ ሽታው የሚሰነፍት አይመስለኝም ነበር በማለት ተናግራ ነበር። እስኪ ሰምተናት እንመለስ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እንደሰማችኋት ነው ሴቷ ሞጣ ቀራኒዮ የተናገረችው። አሁን ትልልቅ ጦርነቶችን ያስነሳው ትውልዱን የበላብን ምክንያት ምን እንደሆነ ታውቃለህ? የሆነ ብሔረሰብና የሆነ ሃይማኖት የአገር ባለቤት ነኝ ብሎ ተቀምጧል። ድሮ ፌዴራሊስቶች ሲሉት በዚህ ልክ ሽታው የሚሰነፍጥ የሚገማ አይመስለኝም ነበር። ለካ እውነት ኖሯል። ግማቱ አሁን ነው የተሰማኝ አለች። ሁሉም የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት ተናግራለች። እየተበቀላቸው ነው ቶለሬት የማያደርግ አስባችሁታል? የሀገር ባለቤት ነኝ ማለት እኮ ወንጀል አይደለም። ሀገር ሻጭ ነኝ ማለት ነው ወንጀል፣ ትሬተርስ የሚያስብለው። የሀገር ባለቤት ነኝ ማለት ትችላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ የሀገር ባለቤት ነኝ አላለችም አይደለም። አማራውም ብቸኛ የሀገር ባለቤት ነኝ አላለም። እንደዛ የሚል አስተሳሰብ የለም። ግን አማራው የሀገር ባለቤት ነኝ ሲል ኦሮሞ አትበል አልተባለም፣ ተጋሩ አትበል አልተባለም። እነሱም የሀገር ባለቤት ነኝ ማለት ይችላሉ አይደለም። ኦርቶዶክስ የሀገር ባለቤት ነኝ ስትል ሙስሊሙም አዎ እኔም የሀገር ባለቤት ነኝ ማለት ይችላል። እንደዛ ማለት የተከለከለ የለም። እና እንደዛ ቢባል እንኳ ወንጀል ነው እንዴ? ወንጀል እኮ አይደለም። ወንጀል አይደለም። የሚገማ የሚከረፋ ነገር አይደለም። የሚያውር ነው አይደለም እንዴ? እንደ አድሮስ እንደ ጣን እንደ ከርቤ የሚያውር ነው እንጂ የሚገማ ጉዳይ አይደለም። በተረፈ ግን ያንን እንደ ጥፋት ወስዳ ሁሉም የዘራውን ነው እያጨደ ያለው። ኦርቶዶክስም አማራውም እያጨደ ያለው የዘራውን ነው። ቶሌሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት በታሪክ የሚያስጠይቅ በህግ የሚያስጠይቅ የጥላቻ ንግግር አድርጋለች። ጊዜው መቼም ሊሆን ይችላል። አስቴር በዳኔ ግን በዚህ ንግግሯ ትጠየቃለች። በዚህ ንግግሯ በእርግጠኝነት ለህግ እናቀርባታለን። ትናንትና ኦርቶዶክስን ፊደል የቀረጸች እንደዚህ ያለች እያለች ስትዘበዝብ እንዳልነበረ፣ ፊደል ቀረጻ የሰጠች ኢትዮጵያን ጠብቃ ያቆየች እያለች ስትናገር እንዳልነበረ፣ በዛ ስትነግድ እንዳልነበረ፣ አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት ተሳልቃለች። እልቂታችን ምክንያታዊ መሆኑን፣ ሎጂካል መሆኑን፣ አሳማኝ ምክንያት የያዘ መሆኑን ነግራናለች። አስቴር በዳኔ በዚህ ንግግሯ ዋጋ ትከፍላለች። እንደነ ታየ ቦጋለ እነ ሞጣ ቀራኒዮ ዛሬ የሚናገሩን ነገር ነገ ዋጋ ያስከፍላቸዋል። ጅል ብለን የምናልፈው የለም፣ እብድ ብለን የምናልፈው የለም። አባቴ እብድ የተባለ ሰው ቤተሰቡን በትኖ ወደ አደባባይ ሲወጣ ነው የምናውቀው። ቤተሰቡን ሸክፎ በአግባቡ እያስተዳደረ የቤተሰቡን ኑሮ ለመለወጥ ህዝብን የሚበጠብጥ በሃይማኖት በማንነት የሚያጫርስ ንግግር የሚያደርግ ህዝብን የሚያረክስ እና የሚያንቋሸሽ ንግግር የሚያደርጉ ሁሉ ነገ ዋጋ መክፈላቸው የሚቀር አይደለም። በተረፈ አስቴር በዳኔ በአንድ ወቅት ስለ ባለቤቷ ስትናገር ኢየሱስን ስለተቀበልኩ ጥሎኝ ሄደ፣ ጌታን ስቀበል አቧራዬ አልፈልግሽም ብሎኝ ሄደ በማለት ተናግራ ነበር። አይመስለኝም። ምክንያቱም ብታጣሪ ጥሩ ነው። ምናልባትም ለአንድ ሃይማኖትና ለአንድ ማንነት የሰጠሽውን የሽታ ጉዳይ ጎንበስ ብሎ ራስ ላይ መፈለግ ተገቢ ነው። ችግር ሊኖር ይችላል። የሚያውቀውን ነገር ነው አይደል ሰው የሚሳደበው፣ ላው ላይ ያለውን ነገር ነው ለሌሎች የሚሰጠው። ስለዚህ ራስን መሰለል ያስፈልጋል። እንዲህ አይነት ባህሪ ተይዞ እንደዚህ አይነት ባህሪ ህዝብን እንደ ህዝብ በዚህ ልክ የሚያዋርድ እና ካላት ሴት ጋር እንዴት አብሮ መኖር ይቻላል? ከባድ እኮ ነው፣ በጣም ከባድ ነው። ስለዚህ ምክንያቱ ኢየሱስን መቀበልሽ ሊሆን አይችልም፣ በታሪክ ሊሆን አይችልም። እንደዛ አይደለም፣ ሌላ ምክንያት ይኖራል። ያላጠናሽው ያልደረሽበት ምክንያት ሊኖር ይችላል። በነገራችን ላይ አብዛኞቹ አማራ ባል ያገቡና ጥሏቸው ሲሄድ አማራን እንዳጠቃላይ እንደማንነት ሃይማኖቱ ኦርቶዶክስ ከሆነ ሃይማኖቱን በአጠቃላይ ጠምደ ይዛሉ። አሉላ ሰለሞንም ጸጋዬ አራርሳም ከጥላቻቸው ጀርባ ያለው ምክንያት ምንድን ነው ተብሎ ሲጠና አማራን ማፍቀሩ ነው ተገኝቷል። የሆነ ሰዓት ላይ አማራን ያፈቅራሉ፣ ዞር በል አልፈልግም ተብለው ጥለዋቸው ሲሄዱ ህዝብን እንደ ህዝብ ጠምደው ይዛሉ። በተለይ ደግሞ የጸጋዬ የተረጋገጠ ነው። በጣም የሚያፈቅራት አማራ እያለ የሚጠራት ሚስት ነበረችው አሉ። የሆነ ሰዓት ላይ ጥላው ስትሄድ ማንነቷንም ሃይማኖቷንም ተጠየፈው።
እና የዛሬው ጥላቻቸው ምክንያቱ ፍቅር ነው ሲመረመር ማለት ነው። ከአስቴር በዳኔም ጥላቻ ጀርባ ያለው ፍቅር ሊሆን ይችላል። አንዱ ነገር ነው። በነገራችን ላይ ይሄ አንድ ሰው የሆነችን ሴት ይወዳል ወይ የሆነን ወንድ ተወዳለች፣ ከዛ ሲጣሉ በጅምላ ሁሉንም የእሷን ሃይማኖት የእሱን ሃይማኖት በጅምላ የመጥላት ነገሮች አሉ። ባይ ዘ ዌይ የተለመደ ነገር ነው፣ ብዙዎች ጋርም ያለ ነገር ነው። ብዙዎችም በእንደዚህ አይነት በሆነ ጊዜ ሊሆነ የበደላቸውን ሰው በፍቅርም ሊሆን ይችላል በትዳርም በሆነ ጊዜ የጠሉትን ሰው አጠቃላይ እንደ ጅምላ የመጥላትና የመፈረጅ አስተሳሰቦች ብዙዎች ጋር የሚታይ ነው በነገራችን ላይ በውጭውም ዓለም ማለት ነውና በጣም የሚያሳዝን ነው። በነገራችን ላይ የጅምላ አስተሳሰብ በጣም ጎጂ በኢትዮጵያም ብቻ ሳይሆን በዓለም ላይ በብዛት እንደሚታወቀው ይሄ ጅምላ ጥላቻ እንዲው በጣም የመጨረሻው የጥላቻ ክፍል ነው ብዬ ነው ማስበው ነው በግሌና ይሄ በጣም መታረም ያለበት ነው ብዬ አስባለሁ። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ ሼር አድርጉ። አመሰግናለሁ። በቀጣይ እስክንገናኝ ደህና ሰንብቱ።